ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት የመሰለ ቆንጆ ኬክ ነው የሰራሁት። ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ፣ ለጓደኞቻችሁ ኮሜንት ጻፉልኝ። አዲሶች ሰብስክራይብ አድርጉኝ። በጣም አሪፍ ነው፣ ተወዱታላችሁ። ወደ አሰራሩ እንሄድ። ሁሌም ስለምታበረታቱኝ አመሰግናለሁ። ኬካችን ለመስራት የሚያስፈልገን 3 እንቁላል ነው እና እመታዋለሁ እንቁላሉ ዘይት እንጨምራለን። እንጨምራለን ደግሞ አብረን እንመታዋለን በደንብ አድርገን። አሁን ዘይቱ፣ እንቁላሉ፣ ውሃው በደንብ አድርገን ከመታነው በኋላ ዱቄቱን እንጨምራለን። እዚህ ጋር የምንጨምረውን ሁሉንም እዚህ ጋር ጽፎ አስቀምጦልናል። 3 እንቁላል፣ ዘይት፣ ውሃ እና መጋገሪያችን እንዳለ ልኩ እንደዚህ ይኸው ጽፎ አስቀምጦታል። በዚህ መልኩ ነው የምትጠቀሙት፣ ውሃ እንዳይበዛባችሁ። አሁን ዱቄት እንጨምራለን። ዱቄታችን በዚህ መልኩ እንጨምራለን። መጀመሪያ እንትኑ ሳናበራው ቀስ አድርገን እንደዚህ እናቀላቅለዋለን። ዱቄቱ ቡን ብሎ ወደ ውጭ እንዳይወጣብን አሁን አበራዋለሁ። በደንብ አድርጌ መትቼዋለሁ። አዋህድኩት። ዱቄቱና እንቁላሉ፣ ዘይቱ፣ ውሃው እንደዚህ ካዋህድነው በኋላ ወደ መጋገሪያችን እንገለብጠዋለን። ስትሮበሪ ኬክ ነው። ከለር በጣም ያምራል። ሽታውም ራሱ ደስ ይላል። እሺ ተመልካቾቼ፣ አሁን ወደ መጋገሪያው እዚህ ጋር ወረቀት አዘጋጅቻለሁኝ። በዚህ ነው መጋግረው። በደንብ ሳትሞሉት በዚህ መልኩ ሰፍራችሁ ሁሉንም ላይ ሙሉት። ተመልካቾቼ በዚህ መልኩ ሁሉንም ከሞላሁ በኋላ ኦቨን ውስጥ ተጨምረዋለሁኝ። በጣም መሙላት የለብንም። በኋላ ኩፍ ሲል ወደ ውጭ በጣም ይወጣል እና በዚህ መልኩ ትንሽ ቀነስ አድርገን ነው ምን ሞላው ጨልፈው ማለት ነው። ተመልካቾቼ አሁን ኦቨን ውስጥ ጨምረዋለሁ። ሲወጣ እንገናኝ። እሺ ተመልካቾቼ ኬካችን እስኪመብሰሉ ቼክ እናደርገዋለን። በስለዋል። ባይበስል ሊጥ ይዞ ነው የሚወጣው። ታውቃላችሁ። እናበስለዋለን። አውጣዋለሁ። አሁን ተመልካቾቼ በዚህ መልኩ በቅቶት አውጥቼዋለሁ። ኬኩ እና በጣም አሪፍ ሆኖ ነው የበሰለው። ያችሁት ውስጡ ቆንጆ ኬክ ነው እና አሁን ደግሞ ወደ ማቅረቢያ ሳህናችን ላይ እንደረድረዋለን።
በዚህ መልኩ እንደረድረዋለን በአማረ ሁኔታ። በዚህ መልኩ ደርድረን ጨርሰናል።